አረብ ሀገር ላይ 11 ሰው ህይወቱ ያልፏል። 11 ሰው በቀን ውስጥ አረብ ሀገር ላይ የሞት ፍርድ የተፈረደባት ልጅ ነበረች። 38 ሚሊዮን ብር ሰብስበን ከሞት አድናታታል። አረብ ሀገር ካሉ እህት ወንድሞቻችን የሚያሳዝንክ ነገር ምንድነው? ትክክለኛ ድካምን የምታውቂው አረብ ሀገር ባሉ ሴቶች ነው። እድሜያቸውን እንደ ሻማ እያቀለጡ ለሌላው ብርሃን የሚኖሩ ጀግና ሰዎች የት ናቸው ብትይኝ አረብ ሀገር ነው ያሉት። ወይ ሞት ወይ ደግሞ ሞትን አሸንፎ እዛ ጋር መድረስ። በቀደም 150 ሰው ሞቷል። ከባድ ነው። ድርጅታችንን ከከፈትን እንኳን በዚህ አንድ ወር ውስጥ ከዱባይ 6 አስክሬኖችን ተቀብለናል። ማንን ሰው ፈልጉ ሀገሩን ጥሎ አይወጣም፣ ባህር አይሰደድም፣ መራብን አይመርጥም። ለቤተሰብ እንግዲህ ልጅሽ ሞታለች ተብላ የምትጠብቅ እናት 3 ወር ስትጠብቅ በሞት ውስጥ ማለት ነው። 80% የክፍለ ሀገር ልጅ ነው ስደት ላይ ያለው። ታምኛለሽ? ሳዑዲ አረቢያ ላይ ብቻ 480 ሺህ ሰው ህገ ወጥ አለ መንግስት የሚያውቅ። ይኸው አረብ ሀገር ሄደው ውጭ ወጥተው ፀሐይ ያላዩ ብዙ እህቶች አሉ። ብዙ ጊዜ ሴት እህቶቻችን በአንዳንድ ወንድሞቻችን ይጎዳሉ፣ ገንዘባቸውን ይልካሉ፣ ይበላሉ እና አላፈቀሩት ሰው ምናምን ማይሆን ነገር ራቆታቸውን ቪዲዮ ምናምን በቃ አለ አይደል፣ በፍቅር ጊዜ ትታወሪያለሽ። ዘፈንሽም እንዲታይ ፊልምሽም እንዲታይ ረጅሙን ሰዓት ይዘው የሚከታተሏቸው አረብ ሀገር ያሉ ልጆች ናቸው።